የፍኖተ ሰላም ከተማ ነዋሪዎች የአማራ ክልልን ሰላም በማጽናት የልማት ስራዎችን ለማፋጠን በጋራ ለመቆም ተዘጋጅተናል አሉ። የከተማ ነዋሪዎች ከክልሉ ከፍተኛ አመራሮች ጋር ተወያይተዋል። ሳሙኤል ወርቃየው ተጨማሪ አለው። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ አስተዳደር የምንገነባው ህጋዊና ህዝባዊ መንግስት የሚወሰነው በምርጫ በመናደርገው ተሳትፎ ልክ ነው በሚል መሪ ሐሳብ የክልሉ ከፍተኛ አመራሮች በተገኙበት ህዝባዊ የውይይት መድረክ ተካሂዷል። የከተማዋ ነዋሪዎች በውይይት መድረኩ እንዳነሱትም በክልሉ ያለው የሰላም እጦት ከመጠፋፋት ውጪ ሌላ ትርፍ የሌለው መሆኑን ገልጸው በመሆኑም ይህንን በመረዳት ሰላማችንን አስተማማኝ ለማድረግ በጋራ ልንቆም ይገባል ብለዋል። ዛሬ ወገን ወገኑን እንዴት ይገላል? ወገን ወገኑን እንዴት ይዘርፋል? ወንድም ወንድሙን የሚገልበት ሁኔታ እንዴት ነው ማስተዋል ያቃተን? ኢትዮጵያን ለማፍረስ ዓላማ ላለው አካል መሳሪያ ሆነናል። ስለዚህ ከዚህ ወጣን እባካችሁ የሚበጠብጠንን አካል ሰላም የሚነሳንን አካል ታገስ ተመለስ እንበል። ይበቃናል። እየተሸወድን ያለ ነው። አረ ጎበዝ በጣም አልሆነ ውስጥ እየገባን ያለ ነው። ይብቃን ብለን እስቲ ወደ ልማት እንግባ፣ ወደ ሰላሙ እንግባ። አሁን በአካባቢው ብሎም በክልሉ የታየው ሰላም ዘላቂ ሆኖ እየተከናወኑ የሚገኙ የልማት ስራዎችን ለማፋጠን የሃይማኖት አባቶች ባህላዊ የግጭት አፈታት እሴቶችን በመጠቀም ሚናቸው ሊወጡ ይገባል ያሉት የውይይቱ ተሳታፊዎች በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ ምርጫው ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅም ልንሰራ ይገባል ብለዋል። በባህላዊና በሃይማኖታዊ በሆነ እሴቶች አማካኝ በማድረግ ውይይቱን እንዲፈታ ቀድሞ የሚሰሩት የሃይማኖት አባቶችና የሀገር ሽማግሌዎች ናቸው እንደ አካባቢያችን እና እነሱም የበኩላቸውን ድርሻ መወጣት ይኖርባቸዋል። የሚበጀንን ስራ አብረን እንስራ፣ እንወያይ፣ እንመካከር ተባብለን አብረን እንሁን። ዲሞክራቲክ በሆነ መልኩ ሰላማዊ በሆነ መልኩ ለስልጣን ማዛጋት ሳይሆን ኢትዮጵያን ለከፍተኛ ክብሯ ለማብቃት የሚንቀሳቀስ ፓርቲን ለይተን አስተውለን መዝነን እንምረጥ። በዚህ በሰለጠነ ዘመን ሀገርን መምራት የሚቻለው በምርጫና የተሻለ ሀሳብ በማምጣት መሆኑን የገለጹት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳህሉ የታጠቁ ኃይሎች ይህንን በመገንዘብ ወደ ሰላም ሊመለሱ ይገባል ብለዋል። ይወዳደር፣ ሀሳብ ካለው በሀሳብ ያሸንፍ፣ ከስሜት እንጽዳ። ይህ ጠበንጃ አንጋችነት ይቁም። ችግሮች ሲኖሩ በማስረጃ ላይ ተመስርቶ መታገል መንግስትን ያስፈልጋል። እንደዚህ ምርጫ ሲመጣ ደግሞ ያልተገባ ነገር ያደረገ ካለ በምርጫ ጋር ሊቀጣል እንጂ ጠበንጃ ተይዞ እርስ በርስ እየተገዳደሩ የሚገነባ ሀገር የለም። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ በበኩላቸው የመንግስትና ህዝብን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎችን ወደ መደበኛ ህይወታቸው የመመለስ ስራዎች ተጠናክረው መቀጠላቸውን ገልጸዋል። ሌሎችም ይህንን ፈለግ በመከተል ወደ ሰላም እንዲመለሱም ጠይቀዋል። ሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅም ማህበረሰቡ ሚናውን እንዲወጣም ጠይቀዋል። የታጠቁና የመለስናቸው ለሰላም ጥሪውን አምነው የተቀበለው የመጡ ወጣቶቻችንን ይቅር ብላችሁ አቅፋችሁ ደግፋችሁ ስለ ወገንተኝነታችሁን አሳይታችሁ ለሰላማዊ ህይወታችሁ የመንግስት ሰራተኛውን ወስነናል፣ ወደ መንግስት ስራው እንዲመለስ ብለናል። ሌላውን በየምንችለው ሁሉ ትሪት እናደርጋለን። ህዝቡም ይቅር ባሏቸውና ወደ ሰላማዊ ህይወታቸው እንዲመለሱ የምችሉትን ያህል አድርጉ። ምርጫችን ሰላማዊ መንገድ እንዲሆን እንደ መንግስት ይህን ማመቻቸትም ግዴታ አለብን። ይህንን ሰላማዊ እንዲሆን እናንተን ይዘን ነው የምናመቻቸው። በውይይት መድረኩ የተጀማመሩ የልማት ስራዎች ተጠናክረው እንዲቀጥሉ በነዋሪዎች ዘንድ የተጠየቀ ሲሆን ክልሉ የማህበረሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎችን ለማፋጠን በትኩረት እንደሚሰራም ተመላክቷል።